ይህ የነብያት ታሪክ ነው። የነብያት ታሪክ ለኛ የህይወት መንገዳችን ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። አዳዲስ ቪዲዮ እንዲደርሳችሁ የደወሏን ምልክት ማጥቆር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ ረቢል ዓለሚን። በያላችሁበት የአላህ ሰላምና ዝነት አይለያችሁ። ለቤት አዲስ የሆናችሁ ላይክ ሸር ሰብ እያደረጋችሁ አበረታቱኝ። እንደዚሁም ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። ዛሬም በአዲስ ታሪክ በአዲስ ቪዲዮ ብቅ ብያለሁኝ። የዛሬው እንግዳችን በትዕግስቱ የሚታወቀው አዩብ ኢብን ሙስ ኢብን ራዚህ ኢብን ዒስ ኢብን ኢስሐቅ ኢብን ኢብራሂም አለይሂ ሰላም ይባላል። የዛሬው እንግዳችን ባለቤቱ ደግሞ ረህማ ትባላለች። የነቢዩላህ ዩሱፍ አለይሂ ሰላም የልጅ ልጅ ናት። ይህ ነቢይ የዘር ሐረጉ በከበርት ቤተሰቦች የተከበበ ከመሆኑም ባሻገር ዱንያ ላይ አላህ ሱብሓነሁ ወተዓላ ሰፋ አድርጎለት ነበረ። አዩብ አለይሂ ሰላም የብዙ አገልጋዮችና የብዙ ማሳዎች ባለቤትም ብቻ ሳይሆን በጣም የብዙ ልጆችም አባት ነበረ። በሀገሩ ካሉ ባለሀብቶች ውስጥ በደግነትና በለጋስነቱም የሚታወቅ ምርጥ ነብይ ነው። በዚህ በተመቻቸ የኑሮ ደረጃ ላይ እሱና ቤተሰቦቹ ህይወትን እያጣጣሙ ሳለ ነበረ አላህ ሱብሓነሁ ወተዓላ በአንድ ሌሊት ውስጥ ሚስቱ ስትቀር ሞላ ልጆቹንና ሞላ ንብረቱን ያጠፋበት። ፈተናው ተጀመረ። ይህም ብቻ አልበቃም። አዩብ አለይሂ ሰላም በቅስበት በአደገኛ በሽታ ላይም ወደቀ። ሰውነቱ እየቆሳሰለ ስጋው ከአካላቱ መርገፍ ጀመረ። በሰውነቱ ላይ እንደ ሴት ጡት ያለ ነገር ያብጥበትና እብጠቱ ሲፈነዳም ምግልና እዥ ይወጣል። ሽታውም ይከብድ ነበረ በጣም። ይህን የተመለከቱ የከተማይቱ ነዋሪዎችም ተላላፊ በሽታ ነው በሚልም አዩብን አለይሂ ሰላም ከከተማው በማግለል አንድ ተራራ ላይ ወስደው ጣሉት። ምንም እንኳን አዩብ አለይሂ ሰላም በበሽታው ተኮማትሮ ከከተማይቱ ህዝብም ተጸይፈው ከመካከላቸው ቢያገሉትም በፍጹም ፍቅርና እዝነት የተሞላባት ውዷ ባለቤቱ ግን ልክ እናት ለልጇ የምታደርገውን እንክብካቤ አይነት በዚያ ተራራ ላይ ያለ አጋዥ ታደርግለት ነበረ። ቀን ወደ ከተማ ወርዳ በየቦታው ተቀጥራ በመስራት ሲመሽ ለአዩብ አለይሂ ሰላም ምግብ ገዝታለትም ትወጣ ነበረ። አዩብ አለይሂ ሰላም የበሽታው ዘመኑ እጅግ ዘገየበት። ይሁን እንጂ አዩብ አለይሂ ሰላም በዚህ ሁኔታ ቀን እና ማታ ጌታውን ከማጥራት ጋር ማመስገንም አልተወም ነበረ። ትዕግስት አስጨራሽ የሆነው የሰባት የእንግልት ዓመታትን በዚያ ተራራ ላይ ካሳለፈ በኋላ ከዕለታት አንድ ቀን ይቺ መከራ የበዛባት የአዩብ አለይሂ ሰላም ሚስትም ተንሰቅስቃ ማልቀስ ጀመረች። አዩብም አለይሂ ሰላም ምን ሆንሽ ሲላት እሷም መከራ በዛ ያለ እረፍት 7 የእንግልት ዓመታትን አሳለፍን፣ እባክህ ጌታህን ለምነህ ይህንን በላ እንዲያነሳልህም አለችው። አዩብም አለይሂ ሰላም ከዚህ በፊት በድሎት ስንት ዓመት አሳልፈናልም አላት። እሷም ለ7 ዓመታት አሳልፈናል አለችው። አዩብም ለ7 ዓመታት በድሎት ሲያንደላቅቀን ከርሞ አሁን ለ7 ዓመታት ስላመመኝ ሶብር አናደርግም እንዴ? ወላሂ አላህ አፍያ ካደረገኝ 100 ጊዜ እገርፍሻለሁ አላት። ከዕለታት አንድ ቀን ከተማ ስራ ፍለጋ በወጣችበት በጣም ጣፋጭ ምግብ ይዛ ተመለሰች። እንዲህ አይነት ምግብ ከየት አገኝሽ ሲላትም
ምንም መልስ ሳትሰጠው አበላችው። ዳግም በሁለተኛ ቀንም ከተማ ወጥታ የትናንቱን አይነት ጣፋጭ ምግብ ይዛ ስትመጣ ከየት ያመጣሽው ብሎ አጥብቆ ሲጠይቃትም ያን ጊዜ ፀጉሯን ሸጣ እንዳመጣችለት ነግራው ፀጉሯንም ስትገልጽለት አዩብ አለይሂ ሰላም እጅጉን አዘነ። አላህንም ሊማጸን ወሰነ። በማግስቱም እሷ እንደተለመደው ምናምን ፍለጋ ከተማ በወረደችበት አዩብ አለይሂ ሰላም እጁን ዘርግቶ ሐራም አይቶ በማያውቁት አይኖቹ እንባ እያዘነበ ጌታዬ ሆይ እኔን መከራ አገኘኝ፣ አንተም ከአዛኞች ሁሉ ይበልጥ አዛኝ ነህ በማለትም አላህን ተማጸነ። አላህም ሱብሓነሁ ወተዓላ የታጋሾችን ጥሪ ምላሽ ይሰጣል። በእግርህ ምድርን መታ፣ ይህ ቀዝቃዛ መታጠቢያ እና መጠጥም ነው አለው። አዩብም አለይሂ ሰላም ምድሩን በእግሩ ሲመታ 2 ምንጮች ወጡ። አንዱን ጠጥቶ በአንዱ ታጠበ። አዩብ አለይሂ ሰላም ሙሉ በሙሉ ከበሽታው በመጽዳት የድሮ ውበቱና ግርማ ሞገሱ ተመለሰ። አዩብ አለይሂ ሰላም በዚያ ሁኔታ ላይ ሳለ በአጠገቡ ከሰማይ የአንበጣ መንጋዎች መጡና ወርቅ ሆነው መዝነብ ጀመሩ። አዩብም አለይሂ ሰላም እየተራሯጠ የሚዘንበውን ወርቅ መሰብሰብ በልብሱ መሰብሰብ ሲጀምር አላህ ሱብሓነሁ ወተዓላም አንተ አዩብ ከዚህ ከምትሰበስበው ወርቅ አላብቃቃሁክም እንዴ ብሎ ጠራው። አዩብ አለይሂ ሰላምም አራዳ ነበረ። ልክ ነህ ጌታዬ፣ ግን ከአንተ በረከት እንዴት እብቃቃለሁ? አንተ አይጎድልብህም፣ እባክህን ተወኝ ልሰብስብ ብሎ መሰብሰብን ቀጠለ። ከዚያም ሚስቱ የቀን ስራ ስትሰራ ውላ ለባሏ ምግብ ሸምታ አዩብ አለይሂ ሰላም የሚገኝበት ቦታ ስትደርስ አዩብን አጣችው። እዛ ጋር አንድ ሰው ተመለከታም እዚህ ጋር አንድ በሽተኛ ትቼ ሄጄ ነበረ፣ አይተኸዋል እንዴ አለችው። ደሞም ድሮ ከመታመሙ በፊት ልክ አንተን ይመስል ነበረ ስትለውም እዛ ጋር የነበረው ሰው እኔ እኮ አዩብ ነኝ አላት። ተቃቅፈው ከተለቃቀሱ በኋላ ያኔ ቃል የገባውን 100 ግርፍ እንዲገርፋት አላህም አዘዘው። ነገር ግን ትንሽ አርጩሜ ይዘህ አንድ ጊዜ ትንሽ መታ አድርጋት፣ እኔም በ100 እቆጥርልሃለሁ አለው። ከዚያም አላህ ሱብሓነሁ ወተዓላ ለአዩብ ድሮ ከነበረው ሀብት እጥፍ ድርብ አድርጎ ካሰው። ጠፍተው ሞተው የነበሩትንም ልጆቹን ሁሉ ሰበሰበና ድሮ ይኖሩ ከነበረው ድሎት ኑሮ በላይ መኖርም ጀመሩ። የአላህ ሰላምና እዝነት በአዩብና በባለቤቱ ላይ ይሁን። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥም መገሰጫ ነበረ። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግና ያንን በስተፊት ያለውን አረጋጋጭ ለነገሩም ሁሉ ገላጭ ለሚያምኑ ህዝቦችም መሪና ቸር ነው። ሱረቱል ዩሱፍ። የነቢያት መንገድ የነቢያት ታሪክ ለእኛ የህይወት መንገዳችን ነው። ለዛሬ የነበረኝ ቆይታ ይሄን ይመስላል። የነቢዩላህ ኢዮብ አለይሂ ሰላም ታሪክ ተፈጸመ። ነቢያቶች በጣም ይፈተናሉ፣ በጣም ትዕግስት ያደርጋሉ። እኛም ከነሱ ትዕግስትን እንማራለን። ለዛም ነው የነቢያት ታሪክ ለእኛ የህይወት መንገዳችን ነው የምንለው። ነቢያቶች ብዙ ፈተናን ያሳልፋሉ፣ ብዙ ስቃይን ያሳልፋሉ፣ ብዙ ነገር ያሳልፋሉ። እኛ ደግሞ የነሱን ታሪክ አላህ ሱብሓነሁ ወተዓላ አስቀምጦልን የነሱን ትንሿንም እንኳን ብትሆን ትዕግስትን እንማራለን ከነሱ ማለት ነው። እንደነሱ ባንታገስም እኛም ታጋሾች ያደርገናል ማለት ነው። አላህ ሱብሓነሁ ወተዓላ የነቢዩላህ ኢዮብን ትዕግስት አላህ ይወፍቀን።
ለዛሬ የነበረኝ ይሄን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ይህ የነብያት ታሪክ ነው። የነብያት ታሪክ ለኛ የህይወት መንገዳችን ነው።